ውድ የሳምሪ ኪችን ተከታታዮች ደህና ናችሁ? እንዴት ናችሁ? ዛሬ የሚጠጣ ልንሰራ ነው ማለት ነው። ለምን በስራ ምክንያት ያልተመቸን ምናምን ከሆነ አመት በዓል ላይ እንደዚህ አድርገንም ማሳለፍ ይቻላል ማለት ነው። ምንም ችግር የለውም። ለማንኛውም ነገር ይሆናል ማለት ነው። ስለዚህ አሁን ይሄ ሌመን አለኝ ማለት ነው እና እኔ ለማሳየት ብዬ ነው እና እናንተ እንደ ብዛት ምናምን እናንተ ነው እንትን የሚለው ሰው እንደ ፍላጎቱ ማለት ነው። ስለዚህ ይሄ በደንብ አጥቤዋለሁ። ቤኪንግ ሶዳ አቸቶ አድርጌ ዘፍዝፌው በጣም አጥቤዋለሁ። በጣም መታጠብ አለበት ማለት ነው። ከዛ ይኸው እንደዚህ ከተፍኩት ማለት ነው። እንደዚህ ሽሪም ማለት እንደዚህ ክብ ክብ ስስ አድርጌ ማለት ነው። እኔ ይሄንን ስላገኘሁ ነው። ይኸው ይሄ አጋጣሚ ይሄ ስላገኘሁ ነው የገዛሁት። ይሄ ይሆናል። ይሄኛው ምንም ችግር የለም። እንደውም ይሄ ቆንጆ ነው ጣዕሙ ራሱ። ይሄም እንደዛ ማለት ነው። አንድ ስለሆኑ ከዛ ምን እናደርጋለን? ማንኛውም እቃ ላይ እንደዚህ አድርገን አሁን ሰው እንደ ፍላጎቱ ነው። ስኳር ከሌሙን ጋር ይሄዳል፣ ችግር የለም። ግን ለጤና ምናምን የሚል ሰው ካለ ለጤና የሚጠቅመው ምንም ችግር የለውም። ማብዛት ስኳር ብዙም ነው የሚደረገው፣ ግን ያው እንደ ፍላጎት ነው ሰው። እኔ አንድ ማንኪያ አደርጋለሁ። ለምን በደንብ እንትን የሚያርሰው ይሄ ስኳሩ ነው ማለት ነው። ከዛ እንደዚህ እሽት አድርጋችሁ እዚህ በማንኪያ እንደዚህ አድርጋችሁ እሽት አድርጋችሁ ፍሪጅ ውስጥ ማሳደር ወይ መዋል አለባችሁ ወይ ማሳደር ጥሩ ነው። ለምን እንትኑ ውሃ ይፈጥራል ማለት ነው ራሱ። ከዛ እንደዚህ አድርጋችሁ በፍሪጅ ውስጥ ማሳደር ማለት ነው። ወይ መዋል ነው ወይ ማሳደር። ከዛ ወደ ፍሪጅ ይሄዳል ማለት ነው። እኔ አሁን እንደዛ አድርጌ ነው ይሄው እንደዚህ ማለት ነው። ታያችኋል አይደል? እንደዛ አድርጌው ይሄው እንደዛ ሆነልኝ። ጥቂት ስኳር ነው ይሄኛው ያደረኩት። ከዛ ይሄው እንደዚህ ማለት ነው። ከዛ ምን አደርጋለሁ? ይሄ ከሌለ ምንም ችግር የለውም። ይሄ ከሌላችሁ እጃችሁ በደንብ ጥብ ብለን በደንብ እጅ መታጠብ ማለት ነው። ከዛ ምንም ችግር የለውም። አሁን እንደዛ አይደለም የሚደረገው። ስለዚህ ምንም እንትን የለም። በስማው እንደዚህ እሽት ያው ይሄም ስላለው ነው አድርጌበታለሁ። አሁን ይሄ እኔ አሁን ጠዋት ነው ያደረኩት። ከዛ ይሄው እንደዚህ ሆነልኝ ማለት ነው። ምንም ችግር የለውም። ስለዚህ ከዛ እንደዚህ እናደርገውና ወደዚህኛው እንሄዳለን ማለት ነው። በዚህ ሳይሞላ ነው ሻይ ቅጠል ያደረኩት። ሻይ ቅጠል ማለት ነው። ይሄው ይሄ ነው ሻይ ቅጠሉ ማለት ነው። ኖርማል ሻይ ቅጠል ማለት ነው። ብትኑ ከዛ እዚህ ጋር የፈላ ውሃ አድርጌበት ቆየው። ከዛ 1 ሰዓት ቆየ። 30 ደቂቃ ይበቃል፣ ምንም ችግር የለውም። ከዛ ወደዚህ እናጠለዋለን ማለት ነው።
እንደዚህ ያጠለልነው ማለት ነው። ከዛ ምን እናደርጋለን? ያጠለልነው ወደዚህ በስማ ወደዚህ ማለት ነው። ከዛ ይሄኛው እንደዚህ ጭምቅ አድርገን እንትን ያደርግነው ማለት ነው። ይሄ ወደዚህ ሌሞኑ ማለት ነው። ከዛ እዚህ ጋር እኔ ስኳር ብዙ ስላላረኩበት ምን እናደርጋለን? ሰው እንደ ፍላጎት ነው። ስኳር ይሻላል ካላችሁ እዚህ ጋር ስኳር በደንብ ማድረግ እዚህ ጋር ማለት ነው። መጀመሪያ ስታደርጉ ማር እንትን ካልፈለጋችሁ ማለት ነው። እኔ ግን ከዚህ ጋር ይሻለኛል ብዬ ማር ከዛ እንዲቀላቀል ብዬ ነው። ከዛ ምን እናደርጋለን? ወደዚህ ከዛ እንደዚህ አድርገን ከዛ አሁን ምን እናደርጋለን? ናና ከናና በፊት ግን ትንሽ ሙቀት ስላለው ያኛው 30 ደቂቃ ስለቆየ አንድ ሰዓት ስለቆየ ብዙ አልቀዘቀዘም ውሃው። ከዛ ትንሽ እንዲቀዘቀዝ ጊዜ ካላችሁ ችግር የለም አቆይታችሁ ናናው ለምን ሙቅ ላይ ናናው እንዳይሆን ማለት ነው። ለምን እንደ ሻይ እንዳይሆን ማለት ነው። ከዛ ናና ፍረሹ ያው ሰው ጋር ሲቀርብ ናናው አውጥቶ መጠቀም ማለት ነው። ከዛ ይሄ ሌምኑ በደንብ ታጥቧል ብያችሁ የለ ይኸው እንደዚህ ሰው ጋር ሲቀርብ ግን ሌሙኑ ያው ስለሚወጣ ማለት ነው። እንደዚህ እናደርገዋለን ማለት ነው። ከዛ ይኸው እንደዚህ ናናውና ሌሙን አድርገን እንደዚህ ማዋሃድ ሽታው በስመ አብ ማሩ ሲገባ ጨመረ እንደዚህ ማለት ነው። እንደዚህ አድርገን ከዛ እናቀርበው እናነሳሳና እናቀርበው ይገናኝ። ውድ ቤተሰቦች ይሄው እንደዚህ ሆኖ ደረሰልን ማለት ነው። መልኩ ደንበኛ ጠላ ነው የሚመስለው። ሲያምር መልኩ ያምራልነት። እስቲ አብረን እንቅመሰው። ያው እንደዚህ አድርገን ዋው 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 ነው ዋው እስቲ እንቅመሰው አብረን። በስመ አብ ወመንፈስ ቅዱስ ዋው ዋው በጣም ቆንጆ ነው። በጣም ቆንጆ ነው። ዋው ነው። ስኳር እንደ ፍላጎት ነው፣ ምንም ችግር የለውም። ማርም እንደ ፍላጎት ነው። የጣሙን እንትን ያያችሁ መጨመር ማለት ነው። በጣም ቆንጆ ነው። እውነት ይኸው ጠላ አልጠመኩም አትሉም፣ ጊዜ የሌላችሁ ሰዎች ማለት ነው። የትንሽ ደቂቃ ስራ ናት እና ሞክሩት። ታመሰግኑኛላችሁ። ስለምትከታተሉኝ አመሰግናለሁ። ሼር፣ ሰብስክራይብ
ላይክ እያደረጋችሁ ተከታተሉኝ። ስለምትከታተሉኝ አመሰግናለሁ። ቻው